ምናልባት የምታውቁትን አንድ ሰው ልግለጽላችሁ። በጣም ብልህ ነው፣ መጽሐፍትን ያነባል፣ ነገሮች በፍጥነት ይረዳል፣ ውስብስብ ሀሳቦችን ማብራራት ይችላል። ዛሬ ስለ ኒውትሪሽን፣ ስለ አመጋገብ ፈተና ብሰጥ በጣም እጅግ ከፍተኛ የሆነ ውጤት ማምጣት ይችላል። ስለ ስፖርት ሳይንስ፣ ስለ ኤክሰርሳይዝ ሳይንስ ምንም አይጠይቅ ጠይቁት፣ ምን መደረግ እንዳለበት በሚገባ ሊነግራችሁ ይችላል። ስታዩት ግን ሜቢ አመጋገቡ ጥሩ ላይሆን ይችላል፣ ወይ ደግሞ ሰውነቱን ላያንቀሳቀስ ይችላል። በደንብ አድርጎ ምን መደረግ እንዳለበት ያውቃል፣ ግን አያደርገውም። ምናልባት ያ ሰው አንተ ነህ፣ ወይም ደግሞ በጣም ተወደው ሰው ነው። በሳይንሱ ኢንቴንሽን ቢሄቪየር ጋፕ ይባላል። በምናስበውና በምናደርገው መካከል ያለ ክፍተት ማለት ነው። ሳይኮሎጂስቶች ለብዙ አስርተ ዓመታት ሲያጠኑት ቆይተዋል። በጣም ተመራማሪዎችን ሲያሳስባቸው የቆየው ጥያቄ ቀላል ነበር። ምንድን ነው ማወቅ ወይ ደግሞ ኖዊንግ ቤተር ለምን በራሱ ወደ ማድረግ ዱዊንግ ቤተር አይመራም የሚል ነው። ጆን ቨርቬኪ የሚባል የኮግኒቲቭ ሳይንቲስት ከፍልስፍና ከሳይኮሎጂና ከኒውሮ ሳይንስ የተገኙ ምርምሮች በማቀናጀት ለዚህ ጥያቄ መልስ መስጠት በሆነ ዲግሪ ችሏል። የሆነ አይነት ፍሬምወርክ ነው ያገኘው። ይህም ጭሩ ማለት ነው መረጃ ወይ ደግሞ ኢንፎርሜሽን ብቻውን ለምን ባህሪያችንን እንደማይቀይረው የሚያስረዳ የሰው ልጅ እውቀት አረዳድ መንገድ ነው። ይህንን አንዴ ካየኸው ለምን እስካሁን ታክ የሆንክና ምን በትክክል መቀየር እንዳለብህ ይገባል። ዋናው ነጥብ ይሄ ነው። እና ሰዎች አንድን ነገር የምናውቅበት አንድ መንገድ ብቻ አይደለም ያለው። አራት ዋና ዋና የማወቂያ መንገዶች ፎር ሜጀር ፎርምስ ኦፍ ኖዊንጎች አሉ። እያንዳንዳቸው የተለያዩ ናቸው። በጭንቅላታችንና በሰውነታችን ውስጥ በተለያዩ ቦታዎች ይኖራሉ። በተለያዩ ሂደቶች ነው የሚገነቡት። ትልቁ ችግር ደግሞ እነዚህ አራት ሲስተሞች በራሳቸው ጊዜ አይቀናጁም፣ ወይ ደግሞ ዶንት አውቶማቲክሊ ሲንክሮናይዝ። በአንዱ ሲስተም ውስጥ ፍጹም እውቀት ኖሮ በሌላኛው ደግሞ ባዶ ልትሆን ይችላል። ስለዛ በአእምሮ የተረዳውን ነገር በአካል ልታደርገው አትችልም ማለት ነው። በቃላት የምታውቀውን ነገር በህይወት ወይ ደግሞ ኢን ዩር ቢንግ ላይሰማ ይችላል ማለት ነው። ይህ ቨርቬኪ አራት ክፍል መዋቅሮች ፕሮፖዚሽናል፣ ፕሮሲጀራል፣ ፐርስፔክቲቫል እና ፓርቲሲፓቶሪ ኖዊንግ ይባላሉ። እያንዳንዱን በዝርዝር ልንገራችሁ፣ ምን እንደሆኑ ብቻ ሳይሆን ለምን አስፈላጊ እንደሆኑ፣ ጭንቅላታችሁ ውስጥ እንዴት እንደሚሰሩ እና አንዱ ያለ ሌላኛው ለምን ስታክ እንደሚያደርጋችሁ ላብራራ። የመጀመሪያው መንገድ ፕሮፖዚሽናል ኖዊንግ ይባላል። ለመጀመር ያህል ፕሮፖዚሽናል ማለት ምን ማለት ነው? ፕሮፖዚሽን ማለት እውነት ወይም ሐሰት ሊባል የሚችል አረፍተ ነገር ነው። ለምሳሌ ሰማይ ሰማያዊ ነው። ይሄ ፕሮፖዚሽን ነው። ስለ እውነታው አንድ ነገር ይናገራል። እኛም ትክክል ይሁን አይሁን መገምገም እንችላለን። ፕሮፖዚሽናል ኖዊንግ ማለት በቃላት የምትገልጻቸው እውነታዎች ፋክትስ ናቸው። የምትጽፋቸው፣ የምታጠናቸው፣ የምትደግማቸው፣ በፈተና የምትጠይቀባቸው መረጃዎች ማለት ነው። አዲስ አበባ የኢትዮጵያ ዋና ከተማ ናት። ይሄ ፕሮፖዚሽናል ኖሌጅ ነው። ውሃ በ100 ዲግሪ ሴልሺየስ ይፈላል። ይህ ገና ፕሮፖዚሽናል ኖሌጅ ነው። ሲጋራ ማጨስ ካንሰር ያመጣል። ስፖርት ለልብ ጤና ጥሩ ነው። እንደዚህ አይነት ነገሮች ሁሉም ፕሮፖዚሽናል ናቸው እና ይህ ነው ደግሞ ትምህርት ቤቶች በዋናነት የሚያስተምሩት። መጽሐፍት በብዛት የያዙትም ይህንን ነው። ኢንተርኔትም የሚያቀርብልን ይህንን ነው። እውነታዎች፣ ትርጓሜዎች፣ ቴዎሪዎች እና ማብራሪያዎች፣ በቋንቋና በምልክቶች የተቀመጡ መረጃዎች እነኚህ ሁላ ፕሮፖዚሽናል ኖዊንግ ናቸው። ታዲያ ይሄ ማወቂያ መንገድ ለምን ኃይለኛ ሆነ? ምክንያቱም በትክክል ሌላ ሰው ሊተላለፍ ይችላል። እኔ አንድን እውነታ ብጽፍ ከእኔ ካለሁበት በቃ ላይ ሊተራሊ ማዶ ሆነ በሌላ ጊዜ ልታነባው ትችላለህ። ሳይንስ የሚንቀሳቀሰው በዚህ በፕሮፖዚሽናል ኖሌጅ ላይ ነው። በጽሁፍ ሊቀመጥ፣ ሊፈተን፣ ትክክል ሊደረግበት እና ደግሞ ከትውልድ ወደ ትውልድ ሊተላለፍ ይችላል። ስልጣኔ ይህንን እውቀት በቤተ መጽሐፍት፣ በዳታቤዝ እና አሁን ደግሞ በኢንተርኔት ያከማቻል። ስለዚህ ፕሮፖዚሽናል ኖዊንግ በጣም ጠቃሚ ነው። አታጣጥሉት። ግን ችግሩ እዚህ ጋር ነው። አንድን እውነታ ፋክት ማወቅ ብቻ የምታደርገውን ነገር በራሱ አይቀይረውም። እሱም ብቻ ያዙ። ለምን ካላችሁ ጭንቅላት የተደራጀበት መንገድ ስለሚለይ ነው። በኒውሮ ሳይንስ ደረጃ ምን እየተካሄደ እንደሆነ ለእናንተ ግልጽ በሚሆን መልኩ ላብራራ እስቲ። አእምሮ መረጃዎችን የሚያስቀምጥበትና ልምዶችን የሚያሰለጥንበት ሲስተም የተለያዩ ናቸው። ሙሉ በሙሉ የተራራቁ አይደሉም፣ ግንኙነት አላቸው። ግን መረጃዎች በመካከላቸው በራሳቸው ጊዜ አይፈሱም። መረጃዎችን የምትይዝበት ዲክላራቲቭ ሚሞሪ በዋናነት በሜዲያል ቴምፖራል ሎብ ሲስተም ላይ የተመሰረተ ነው። ይህ ደግሞ ሂፖካምፐስ ያለው ክፍል እሱንም ይጨምራል።
ሲጋራ ማጨስ ካንሰር ያመጣል የሚለውን ስታጠና መረጃ እዚህ ጋር ነው የተቀመጠው። ነገር ግን ልምዶችህ እና አውቶማቲክ ባህሪያት የሚመሩት በሌላ ሲስተም ነው። ቤዘል ጋንግሊያ ይባላል። ይህ ክፍል ሳታስበው ለምታደርጋቸው ልምዶች ተጠያቂ ነው። ስትጨነቅ ሲጋራ መለኮስ የሚለው አውቶማቲክ ባህሪ የሚኖረው እዚህ ቤዘል ጋንግሊያ ውስጥ ነው። አሁን ዋናው ነጥብ ይሄ ነው። አንድን መረጃ አንድን ፋክት ማወቅ ብቻ ልምድህን ወይ ደግሞ ሀቢትህን በራሱ አይቀይረውም። ምክንያቱም ሃይፖካምፐስ እና ቤዛል ጋንግሊያ የተለያዩ የመመሪያ ህጎች አሏቸው። ሂፖካምፐስ በፍጥነት ሊማር ይችላል። አንድ መረጃን አንዴ ማየት ብቻ ሊበቃው ይችላል። ነገር ግን ቤዛል ጋንግሊያ ይማረው በዝግታ ነው፣ በድግግሞች ነው፣ በሽልማትና ግትን ደጋግመ በማድረግ ብቻ ነው። ስለዚህ ሲጋራ ማጨስ ካንሰር ያመጣል የሚለውን በአንድ ንባብ ወዲያው ልትማረው ትችላለህ። ያ መረጃ አሁን በዲክላሬቲቭ ሚሞሪ ውስጥ አለ ማለት ነው። ነገር ግን ስትጨነቅ ሲጋራ የሚፈልግ ልምድህ የተገነባው በሺዎች በሚቆጠሩ ድግግሞች ነው ማለት ነው። በቤዛል ጋንግሊያ ውስጥ የተቀረጸው ያ ልምድ ሂፖካምፐስ የሚያውቀው ነገር ግድ አይሰጠውም። እሱ የሚሰራው የለመደውን ነው። እና ብዙ ጊዜ እነኚህ ፕሮፖዚሽን ኖዊንግ ውስጥ በጣም ኢንቴሊጀንት የሆኑ ሰዎች፣ በጣም እዛ ውስጥ የሚዋኙ ሰዎች ስታክ የሚሆኑ ስለዚህ ነው። ፕሮፖርሽናል ኖሌጅ አላቸው፣ መረጃው አላቸው። ነገር ግን ይሄ አውቶማቲክ ባህሪያቸው የሚመራው መረጃ ባልተቀየረ ሌላ ሲስተም ነው። መረጃ የሚተዳደረው በሌላ ሲስተም ነው። ድርጊቱ ደግሞ የሚተዳደረው በሌላ ሲስተም ነው። ሲስተሞች ደግሞ በራሳቸው ጊዜ አይገናኙም። ሁለተኛው መንገድ ፕሮሲጀራል ኖዊንግ ይባላል። ፕሮፖዚሽናል ኖዊንግ አንድ ነገር እውነት መሆኑን ማወቅ ከሆነ፣ ፕሮሲጀራል ኖዊንግ ደግሞ አንድን ነገር እንዴት እንደምናደርግ ማወቅ ነው። የክህሎት እውቀት ነው። ስኪል ኖሌጅ ነው፣ ችሎታ ነው። ይህንን እውቀት ቃላት ብቻ ሙሉ በሙሉ መግለጽ አትችልም። ልትገልጸው ትችላለህ፣ ግን መግለጫው ራሱ እውቀቱ አይደለም። እውቀቱ የሚገኘው በትክክል የማድረግ ችሎታው ላይ ነው። ይህን በምሳሌ ላብራራ። ብስክሌት መንዳት። ብስክሌት ለመንዳት ምን ያስፈልጋል? በዝርዝር እኔው አንደኛው ባላንስ ነው፣ ሚዛን አይደለ? ብስክሌት ላይ ስትሆን ጠባብ ወንበርና ሁለት ቀጭን ጎሞች ላይ ነው ያለው። ስለዛ ያንተ ሴንተር ኦፍ ማስ ማለትም የሰውነት ክብደት ማዕከል ሁልጊዜ በሁለቱ ጎሞች መካከል መሆን የግድ አለበት፣ ካልሆነ ትወድቃለህ። ግን ቆመህ አይደለም፣ እየተንቀሳቀስክ ነው፣ እየታጠፍክ ነው። መንገዱ ወጣ ገባ ሊሆን ይችላል፣ ፓስ ሊገፋ ይችላል። ስለዚህ ሰውነትን ሚዛኑን ለመጠበቅ በሰከንድ ውስጥ በጣም ቃቅን የሆኑ ማስተካከያዎችን ማይክሮ አጀስትመንትስ ማድረግ አለበት። የሰውነትን ክብደት በመጠኑ መቀየር፣ መሪውን ትንሽ ጠምዘዝ ማድረግ፣ አቀማመጥን መቀየር፣ እነዚህ ሁሉ ማስተካከያዎች ማይክሮ አጀስትመንቶች በሰከንድ ውስጥ ብዙ ጊዜ ይከናወናሉ። ሳታስበው ነው የሚሰሩት። ስለ እያንዳንዳቸው ማሰብ ቢኖርብህ ኖረው ወዲያው ትወድቅ ነበር። መሪውን ማዞር፣ ሚዛኑን መጠበቅ፣ ፔዳል መልቀጥ እና መንገዱን ማየት፣ ሁሉንም በአንድ ላይ ሳታስብባቸው ማቀናጀት አለብህ። አሁን ይሄ ያልኩትን ሁሉ ቃል በቃል ልታጠና ትችላለህ። ፊዚክሱን በሚገባ ልትረዳው ትችላለህ። ለሌላ ሰው ልታብራራ ትችላለህ። በፈተና መቶ ከመቶ አምጥተህ ልታልፍ ትችላለህ። ግን ብስክሌት ላይ ወጥተህ ካለመድክ አሁንም ትወድቃለህ። ለምን? ምን ጎደለ? የጎደለው ፕሮሲጀራል ኖሌጅ ነው። ድርጊቱን በትክክል የሚፈጽሙት የሰለጠኑ የነርቭ ሴሎች ጎለዋል ማለት ነው። ይሄ እውቀት ጭንቅላታችን ውስጥ የት እንደሚኖር ላብራራ። ቤዛል ጋንግሊያ ይባላል። እነዚህ ክፍሎች ለልምድ ትምህርት ወሳኝ ናቸው። በድግግሞች አማካኝነት አውቶማቲክ የሚሆኑ ድርጊቶችን ይቀርጻሉ። ብስክሌት ደጋግመህ ስትነዳ ቤዛል ጋንግሊያ ሳታስብበት ነገሩን የሚከውን ሲስተም ይገነባል። ተሬብለም ይህ ክፍል ደግሞ እንቅስቃሴ ትምህርትና ማስተካከያው በጣም ወሳኝ ነው። እንቅስቃሴህን ያስተካክላል፣ ጊዜውን ይጠብቃል፣ ከአዳዲስ ሁኔታዎች ጋር ያጣጥማል። መንገዱ ሲቀየር ወይም ንፋስ ሲመጣ የሰውነትን እንቅስቃሴ የሚቆጣጠረው እዚህ ጋር ነው። ሞተር ኮርቴክስ እና ስፓይናል ፓትዌይስ፣ እነዚህ ደግሞ ወደ ጡንቻ የሄዱትን ምልክቶች ይቆጣጠራሉ። በልምድ አማካኝነት በጭንቅላትና በጡንቻ መካከል ያለው ግንኙነት እያረቀቀና እየተቀናጀ ይሄዳል ማለት ነው። ሰዎች እውቀቱ በሰውነት ውስጥ ነው ሲሉ ይህንን ፕሮሲጀራል ኖሌጅ ማለታቸው ነው። እውቀቱ የተቀረጸው በነርቭህና በጡንቻ ውስጥ ነው። ለዚህ ነው ፕሮሲጀራል ኖሌጅን በቃላት ብቻ ማስተላለፍ የማይቻለው። መዋኘት ሊሆን ይችላል፣ ስዊሚንግ አሁን በሚገባ ልታበራራ ትችላለህ። አተነፋፈስ፣ ስለ እጅ እንቅስቃሴ ሁሉንም በሚገባ ልትናገር ትችላለህ። ግን የሚሰማ ሰው አሁንም መዋኘት አይችልም። ምክንያቱም ቤዛል ጋንግሊያው ልምዱን አልቀረጽም፣ ሰሬብረሙ እንቅስቃሴውን አላስተካከለም። ፕሮሲጀራል ኖሌጅ የገነባው በማድረግ ነው። እሱ ብቻ የለም፣ በማድረግ ብቻ ነው። በድግግሞሽ በመሳሳትና በማስተካከል
በፕሮፖዚሽናል ኖሌጅ ወይም በመረጃ በኩል አቋራጭ መንገድ የለውም። ስለዚህ አሁን ሁለት መንገዶች አሉ። ፕሮፖዚሽናል በቃላት የሚገለጹ እውነታዎች በቶሎ የሚጠኑ በቋንቋ የሚተላለፉ እና ፕሮሲጀራል የምታደርጋቸው ክህሎቶች በልምምድ በዝግታ የሚገነቡ። አንዱ ቢኖርህ ሌላኛው ይኖራል ማለት አይደለም። እና ደግሞ አብዛኛው ትምህርት ፕሮፖዚሽናል ኖሌጅ ይሰጣል እንጂ ክህሎት ወይ ደግሞ ፕሮሲጀራል ኖሌጅ እዛ ላይ አይሰራም። ሶስተኛው ፐርስፔክቲቫል ኖዊንግ ይባላል። በጣም ጥልቅ ነው ይሄኛው ደግሞ ለእውነታ ስለ ሪያሊቲ መሰረታዊ ጥያቄዎችን ያስነሳል። ስለዚህ በጥንቃቄ ላብራራላችሁ። ፐርስፔክቲቫል ኖዊንግ ማለት ዓለም አንተ ካለበት ቦታ አንተ ያለበት ፖዚሽን ታሪክህ፣ ካሁኑ ፍላጎትህ፣ ከግብህ፣ ከስሜትህ አንጻር እንዴት ታያለች የሚለው ነው። ይህንን በምሳሌዎች ላብራራ። ምሳሌ አንድ ልበለው። አንዲት እናት እና ልጇ በመጫወቻ ቦታ ፕሌግራውንድ ላይ ሳሏቸው። ቦታው ራሱ እውነት ነው አይደለ? ከብረት ከጎማ እና ከእንጨት ምናምን የተሰራ ሊሆን ይችላል። እናትየዋ የነርቭ ስርዓት አደጋን ለማየት ተዘጋጅቷል። ትሬት ዲቴክሽን ላይ ነው። ለምን? ምክንያቱም አንዲትን ትንሽ ህይወት የመጠበቅ ኃላፊነት አለባት። ስለዚህ አእምሯ ሳታውቀው አደጋን ይፈልጋል። ስለዚህ እሷ ምን ታያለች? ሊቆርጥ የሚችል ስለት፣ ህፃን ሊወድቅበት የሚችል ክፍተት፣ ህፃን ሊጋጭ የሚችልበት ጠንካራ ነገር፣ እንግዳ የሆኑ ሰዎች፣ ሊያቃጥል የሚችል ትኩስ ምናምን ብረት ሊሆን ይችላል። የእሷ እይታ የተገነባው ልጄን ምን ያሳምምብኝ ይችላል በሚለው ዙሪያ ነው። የልጁ የነርቭ ስርዓት ግን ለሌላ ነገር ነው የተዘጋጀው። ልጁ ዓላማ መመራመር፣ መጫወት፣ ዓለምን መማር ነው። ስለዚህ እሱ ምን ያህል ስላይዱን ያህል ከፍታውን ያህል ዥዋዥዌውንና ፍጥነቱን ያህል አብረው ሊጫወቱ የሚችሉ ልጆችን ያህል የእሱ እይታ የተገነባው ምን ደስ ይላል በሚለው ዙሪያ ነው። ቦታው አንድ ነው፣ የሚያዩት ግን የተለያየ እውነት ነው። ሁለቱም አልተሳሳቱም። ሁለቱም ቅዠት ውስጥ አይደለም ያሉት። አንዱን መሬት በተለያዩ ፍላጎት ማጣሪያዎች ወይ ደግሞ ሬሌቫንስ ፊልተርስ እያዩት ነው። ምሳሌ ሁለት ልስጣችሁ። አንድ የቤት አልሚ ሪል ስቴት ዴቨሎፐር እና አንድ የአካባቢ ጥበቃ ባለሙያ ደን ውስጥ ቢቆሙ ደኑ እውነት ነው፣ ዛፎቹ፣ አፈሩ፣ እንስሳቱ ሁሉም አሉ። የአልሚው ግን እይታ የሚያጎላው የመሬቱን ዋጋ፣ መዳረሻውን፣ ግንባታውን፣ ትርፉን ነው። እሱ የሚያየው የሆነ የልማት እድል ያለበትን መሬት ነው። የአካባቢው ጥበቃ ባለሙያው እይታ የሚያጎላው ደግሞ የህይወት ዝርያዎች ሊሆን ይችላል፣ ካርቦን ክምችቱ ሊሆን ይችላል፣ የተፈጥሮ ስርዓቱ ሊሆን ይችላል። እሱ የሚያየው ከገንዘብ በላይ ዋጋ ያለውን ይሄው ሲስተም ሊሆን ይችላል። አንድ ዛፍ ነው፣ አንድ መሬት ነው፣ ግን የተለያየ ትርጉም አላቸው። ሁለቱም ውሸታም አይደሉም። የተለያየ ነገር እንዲመለከቱ ነው ግን የሰለጠኑት። ምሳሌ ከብዙ ዓመታት በኋላ ወደ ልጅነት ቤት ብትመለስ እንግዳ ሰው እዚያ ቤት ገባ የሚያየው ክፍሎችን፣ ፈርኒቸሮችን እና ዲዛይኑን ነው። አንተ ግን የምታየው የትዝታ ድርድር ነው። ልጅ ሆነ ገባህ፣ መጽሐፍ የምታነብበትን ጥግ ሊሆን ይችላል። እናት የምትወደውን ምግብ የምታበስልበትን ወጥ ቤት ሊሆን ይችላል። የተጣላበትን እና አሁን የምትቆጭበትን፣ እንደዛ ነው። ቦታው አንድ ነው፣ ግን አንተ ብቻ የምታውቀው ፐርስፔክቲቫል ኖዊንግ አለ። ምክንያቱም ያ ቦታ የአንተ ታሪክ ያለበት ቦታ ነው። አሁን አንድ ጥያቄ ልጠይቁ ይችላላችሁ። ሁሉም ሰው ነገሮችን በተለያየ መንገድ የሚያይ ከሆነ እውነት ምንድን ነው ልትሉ ይችላላችሁ። ሁላችንም የተለያየ እውነት የምናይ ከሆነ የሰው ልጅ እንዴት አብሮ ሊኖር ይቻለ ምናምን ልትሉ ይችላላችሁ። እና በጣም ወሳኝ ጥያቄ ነው ይህን ውስጣችሁ ከፈጠረ። ስለዚህ ንቃቄ ልንገራችሁ። ከኛ ውጭ ያለ እውነተኛ ዓለም ኤክስተርናል ሪያሊቲ አለ። መጫወቻ ቦታው እዛ አለ። ሊለኩ የሚችሉ ባህሪያት አሉት። ተንሸራታችሁ ይሄ ስላይዱ የተወሰነ ርዝመት አለው። ማንኛውም ሰው ቢለካው ተመሳሳይ ቁጥር ያገኛል። ፊዚካላዊ እውነታው አለ። ነገር ግን ማንም ሰው ያንን እውነታ በቀጥታ አያየውም። ለምን? ጭንቅላት ያለው ስከል ውስጥ ነው፣ በጨለማና በጸጥታ ውስጥ ነው። ውጪ ያለውን ዓለም በቀጥታ አይነካው፣ አይችልም። ሰው ጭንቅላት የሚቀበለው ሲግናሎች ነው፣ ምልክቶችን ብቻ ነው። በነርቮች በኩል የሚጓዙ የሆነ አይነት የኤሌክትሪክ ምልክቶች ብርሃን አይንህ ላይ ሲያርፍ ወደ ነርቭ ምልክት ይቀየራል። ድምፅ ጆሮህን ሲመታ ወደ ነርቭ ምልክት ይቀየራል። ስሜት፣ ሽታ፣ ሙቀት ሁሉም ወደ አንዱ ገንዘብ ይቀየራሉ። እሱም የኤሌክትሪክ ምልክቶች። ከነኚህ ውስን እና ቀጥተኛ ካልሆኑ ምልክቶች ተነስቶ አእምሮ ውጪ ምን ሊኖር ይችላል የሚል ግምት ይገነባል። ይህ የምትገነባው ሞዴል የአንተ ካርታ ወይ ደግሞ ማፕ ነው። ካርታው ራሱ መሬቱ አይደለም። ማፕ ናት ቴሪቶሪ። ካርታው አእምሮ ስለ መሬቱ ያለው የተሻለ ግምት ነው። ወይም ደግሞ የሚገነባው ባልተሟሉ ምልክቶች። ሁሉንም ነገር ማየት አትችልም። በአንተ የስሜት መለኪያዎች፣ የሰው ልጅ አይን ሊሆን ይችላል፣ ጆሮ፣ ወዘተርፈ ባለፈው ትምህርት፣ ከዚህ በፊት ባየኸው ነገር ማለት ነው። አሁን ባሉ ፍላጎቶችና ግቦች ነው
ታዲያ ሁላችንም የተለያየ ካርታ ካለን እንዴት አብረን እንሰራለን? አብረን መስራት የቻልነው ካርታዎቻችን ተግባብተን እንድንሰራ የሚያስችሉ ኦቨርላፕስ መደራረቦች ስላሏቸው ነው። የጋራ ባዮሎጂ፣ የሰው ልጅ አይን ተመሳሳይ ብርሃን ያያል። ጭንቅላቶቻችን ተመሳሳይ አወቃቀር አላቸው። ካርታዎቻችን አንድ ባይሆኑም ተመሳሳይነት አላቸው። ምክንያቱም የምንጠቀመው ሃርድዌር ሰውነታችን ተመሳሳይ ነው። የጋራ ቋንቋ፣ ቃላት ካርታዎቻችንን ለማቀናጀት የምንጠቀምባቸው መሳሪያዎች ናቸው። እኔ ስላይድ ወይ ደግሞ ተንሸራታች ስል እናንተም ተንሸራታች ስትል ካርታዎቻችን በዛ ነገር ላይ መስማታቸውን እያረጋገጠ ነው። የጋራ ተግባር፣ ለምሳሌ ሁለታችንም አንድን እቃ መንካት እንችላለን። እኔ ድንጋይ ስንቼ ብሰጥህና አንተ ብትቀበለኝ እና የድንጋዩን ክብደት ቢሰማ በካርታችን ውስጥ በዛ ቦታ ላይ ድንጋይ መሰል ነገር መኖሩን ሁለታችንም እያረጋገጠ ነው። ሰው እውነታው ይሄ ነው። ፋክትስ ወይ ደግሞ እውነታዎች በመሬት ወይም በቴሪተሪው ላይ አሉ። አሁን እንዳልኩት አሁን ስለ ስላይድ ስለ ተንሸራታች እያወራው ነው። 2 ሜትር ተንሸራታች ካለ እና መለካት የሚቻል ከሆነ ለሁሉም ሰው አንድ የሆነ እውነት ነው ማለት ነው። ሳይንስ የሚቻለው ደግሞ ለዚህ ነው። ነገር ግን ትርጉሙ ሲግኒፊካንሱ የሚወሰነው በፐርስፔክቲቭ ነው። ያ እውነታ ምን ማለት እንደሆነ አስፈላጊ መሆኑና ምን መደረግ እንዳለበት እንደ ሁኔታው ይለያያል። እንዴት? ፎር ኤግዛምፕል ያ የተንሸራታቹ 2 ሜትርነት ለእናትየዋ አደጋ ነው። የህፃኑ ልጅ ከዛ ላይ መውደቅ እሱን እንደሚጎዳው ነው የምታየው። ያ ትርጉም ለእሷ እውነት ነው። ለልጁ ደግሞ 2 ሜትር ማለት ደስታ ነው። ከፍታው ለጨዋታው ወሳኝ ነው። ደስ ይሏል የበለጠ እንደውም ከፍ ብሎ ከዛ ከላይ እስከታች ድረስ ሲንሸራተት ከፍ ባለ ቁጥር ደስታው ይጨምርለታል። ያ ትርጉም አሁንም ለእርሱ እውነት ነው። ሁለቱም እውነተኛ ተሞክሮች ናቸው። አንደኛው ብቻውን ሙሉ እውነት አይደለም። በተለያየ አቅጣጫ ነው የሚያዩት። ፐርስፔክቲቫል ኖይንግ የአንተ እይታ ሁልጊዜ ከአንድ አቅጣጫ መሆኑን ማወቅ ነው። እይታ የሚፈቅድልን ብቻ ታያለህ እና ጥበብ ማለት የአንተ እይታ አንዱ እይታ እንጂ ብቸኛው እውነት እንዳልሆነ ማወቅ ነው። በዚህ ሌቭል ኦፍ ኖይንግ ላይ ቆንጆ ኤክሰለንስ ሲኖር እኔ ጋር ያለው ካርታ መሬቱ ራሱ ነው ብለህ ብዙ አትመጣም። አራተኛው ኖይንግ ፓርቲሲፓቶሪ ኖይንግ ይባላል። ይህ የአንድ ነገር አካል በመሆን ብቻ የሚገኝ እውቀት ነው። ከውጭ ሆነ በማየት ሳይሆን ከውስጥ ሆነ በመሳተፍ የሚመጣ ስለ ፍቅር በማንበብና በፍቅር ውስጥ በመሆን መካከል ያለው ልዩነት እንደማለት ነው። ስለ ሐዘን በሳይኮሎጂ መጽሐፍ በማጥናትና የምትወደውን ሰው በማጣት መካከል ያለው ልዩነት እንደማለት ነው። ለአንድ ባህል በማጥናትና በዛ ባህል ውስጥ በማደግ መካከል ያለው ልዩነት እንደማለት ነው። አንዳንድ እውቀቶች ከውጭ ሆነው አይገኙም። መሳተፍ አለብህ። ነገሩን ከውስጥ ለመረዳት በነገሩ መጠቅለል አለብህ። ይህ ለምን አስፈላጊ ሆነ? ምክንያቱም ፓርቲሲፓቶሪ ኖዊንግ አንተን ራስህን ይለውጣል። ዝም ብሎ መረጃ ማግኘት ሳይሆን በገጠመኙ መቀየር ነው። ስትወድ ስለ ፍቅር መረጃ አትይዝም፣ ልቅስ የወደደ ሰው ትሆናለህ። ማንነት ይቀየራል፣ እይታህ ይለወጣል። በማንኛው መጽሐፍ ልታገኘው ማትችለው ግንዛቤ ታገኛለህ። የምትወደውን ሰው ስታጣ ስለ ሐዘን ትማርም ያዘነ ሰው ትሆናል። ያንን ተሞክሮ ይዘህ ትቀጥላለህ። በሌሎች ያዘኑ ሰዎች ውስጥ ከዚህ በፊት የምታየውን ነገር ታያለህ። በአንድ ባህል ውስጥ ስታድግ ስለ ድርጊቶቹ ታውቃለህ ብቻ ሳይሆን በእነኛ ድርጊቶች የተቀረስከ ሰው ትሆናለህ። በአረማመድና በንግግርህ ምን እንደሚመችህና ምን እንደማይመችህ ውስጥ ያውቀት አለ። ለዚህ ነው ደና ህይወት ውስጥ ያለ ሰው ስለ ድህነት ወይም ፖቨርቲ ሁሉንም መረጃ ኖሮትም በትክክል ለማይረዳው። ቁጥሮቹን ሊናገር ይችላል፣ ምልክቶቹ ሊያብራራ ይችላል። ፕሮፖዚሽናል ኖሌጅ ነው፣ ግን ፓርቲሲፓቶሪ ኖዊንግ የለውም። የየቀኑን እውነታ፣ ጭንቀቱን፣ ምርጫዎቹን፣ ክብደቱን አልኖረበትም። የእነሱ ካርታ ትክክለኛ መረጃ አለው፣ ግን መሬቱ ቴሪተሪ ላይ አልነበሩም። ለዚህ ነው ስለ ወላጅነት ማንበር ለወላጅነት ዝግጁ ማድረግ። መሳተፉ አንተን ይለውጥሃል። ያ ለውጥ ደግሞ እውቀት ነው። አሁን የቨርቬኪ ዋና ነጥብ ጥበብ ወይ ደግሞ ዊዝደም የሚባለው አራቱን የማወቂያ መንገዶች በአንድ ላይ ያለፉና ሲጣጣሙ ነው። አስፈላጊ የሆኑ እውነታዎችን ታውቃለህ። ፕሮፖርሽናል በክሎት መተግበር ትችላለህ። ፕሮሲጀራል ለሁኔታው የሚሆን ትክክለኛ እይታ አለ። ፐርስፔክቲቭል በዛ ሁኔታ ውስጥ ገብተህ ተሳትፏል። ፓርቲሲፓቶሪ እነዚህ ሲቀናጁ እውቀት የመለወጥ አቅም ይኖረዋል። ለአንድ ነገር ታውቃለህ ብቻ ሳይሆን ጠቢብ ትሆናለህ። ሲለያዩ ግን መረጃ ኖሮህ ክህሎት ከሌለ ወይም ክህሎት ኖሮህ እይታ ካነሰ ያ የኢንቴንሽን ቢሄቪየር ጋፕ ይፈጥራል። ታውቃለህ ግን አትቀየርም። ትረዳለህ ግን አታደርገውም። መረጃ አለ፣ ለውጥ የለም።
ብዙ የሚያውቁ ሰዎች ስታክ የሚሆኑት ለዚህ ነው። በዋናነት ፕሮፖርሽናል ኖሌጅ ወይ ደግሞ መረጃ ነው የተሰጣቸው። ኦኬ ትምህርት ቤት፣ ኢንተርኔትና መጽሐፍት የሰጧቸው ይህን ነው። ግን ክህሎት ማሳደግ፣ ፕሮሲጀራል፣ ጌታን ማስፋት፣ ፐርስፔክቲቫል መሳተፍ፣ ፓርቲሲፓቶሪ፣ እነዚህ ሌሎች ሂደቶችን ይፈልጋሉ። እነዚህ በዳውንሎድ አይገኙም። እነኚህ በልምምድና በትግል የሚገነቡ ናቸው። አብዛኛው ትምህርት አንዱን መንገድ ሰጥተዋል፣ የተማርክን ይልሃል። አሁን ግን ያ ለምን እንደማይበቃ ገባ። እነዚህ አራቱ መንገዶች በታች የሚሮጥ ሌላ ጥልቅ ነገር አለ። ማንኛውንም ነገር ከማወቅ በፊት እውነታዎችን ከመረዳት ክህሎቶችን ከመለማመድ ወይም ከመሳተፍ በፊት አእምሮ አንድ ቅድመ ውሳኔ መወሰን አለበት። የትኛው ነው አስፈላጊ ሬሌቨንት የሚል ምን ማለት እንደሆነ ላብራራላችሁ። አሁን እኔን ስትሰሙ የስሜት ህዋሶቻችሁ እጅግ ብዙ መረጃዎችን የተቀበሉ ነው። ብርሃን ከየአቅጣጫው አይናችሁ ላይ ያርፋል። ይህ ስክሪን ብቻ ሳይሆን ጥላዎች፣ ሌሎች እቃዎች፣ ብቻ በሰከንድ በሚሊዮን የሚቆጠሩ ምልክቶች፣ ኦኬ ድምጾች በየጊዜው ጆሮአችሁ ውስጥ ይገባሉ። የእኔ ድምጽ ብቻ ሳይሆን የውጭ ሜቢ ትራፊክ ሊሆን ይችላል፣ ሰውነታችሁ ድምጽ ሊሆን ይችላል፣ ሜቢ የፋን ድምጽ ሊሆን ይችላል፣ የጎረቤት ድምጽ ሊሆን ይችላል፣ አጠገባችሁ ያለ ሰው ድምጽ ሊሆን ይችላል፣ የቴሌቪዥን ድምጽ ሊሆን ይችላል። ቆዳችሁ ሙቀትን፣ ግፊትን፣ የልብሳችሁን ስሜት ምናምን የተቀበለ ነው። ኦኬ በሰውነታችሁ ውስጥ የሆነ አይነት የረሃብ ስሜት ሊኖር ይችላል። የጥም፣ የድካም፣ ጡንቻ መወጠር ምልክቶች ሊኖሩ ይችላሉ። ከአእምሮ ሁሉንም መረጃ በአንድ ጊዜ ማስተናገድ በፍጹም አይችልም። ያ አቅም ያ ባንድዊድዝ የለውም። ማይሆን ነው፣ አይሆንም። ስለዛ ኢቭን ያ ቢቻል ስራህን መስራት አትችልም። ሁሉንም መረጃ በአንድ ጊዜ ለማስተናገድ ብትሞክር ጭንቅላት በጫጫታ ይሞላል። ስለዚህ አንድ ነገር መምረጥ አለበት። አንድ ነገር ማጣራት አለበት። በአሁኑ ሰዓት ላይ የትኛውን ወሳኝ የሚል ጥያቄን መመለስ አለበት። የትኛውን ችላ ሊባል የሚችል የሚለውን መወሰን አለበት። ቨርቬኪ ይህን ሂደት ሬሌቫንስ ሪያላይዜሽን ይለዋል። እንዴት ነው የሚሰራው? አንተ ሳታውቀው አእምሮ የሚመጡትን ምልክቶች ይመዝናል። ሴሊየንስ ዲቴክሽን፣ ይህ ምልክት አዲስ ነው፣ ጠንካራ ነው፣ የሚቀያየር ነው፣ አደጋ ወይም ሽልማት ሊሆን ይችላል። እዚህ አይነት ጥያቄዎችን ጠይቀ። ጎል ሬሌቫንስ፣ የግብ አስፈላጊነት፣ ይህ አሁን ከምሰራው ስራ ጋር ይገናኛል ወይ ደግሞ ኢሞሽናል ታጊንግ፣ የስሜት ምልክቶች ነው የሚያል። ከዚህ በፊት እንዲህ ያለ ነገር ከጠንካራ ስሜት ጋር ተያይዞ ያውቃል? ፕሪዲክሽን ኤረር፣ የትንበያ ስህተት፣ ይህ ካሰብኩት ጋር ይገጣጠማል? ያልተጠበቁ ነገሮቹ ትኩረት ይፈልጋሉ? ይህ ሁሉ ሳታስበው በራሱ የሚሰራ ነው። አንድ ነገር ወደ ንቃተ ህሊና ወደ አዌርነስ ሲመጣ አስቀድሞ አስፈላጊ ተብሎ ተመርጦ ነው። ስልክህ ኖቲፊኬሽን ሲያወጣ ለመስማት አንተ አትወስንም። አንተ መኖሩን ሳታውቅ በፊት አእምሮ ድምፁን ሰምቶ አስፈላጊ ነው ብሎ ትኩረት ውስጥ አስገብቶታል። ይህ ለምን ወሳኝ ሆነ? ቱም ሬሌቫንስ ሪያላይዜሽን ወደ እውቀት ሲስተም የሚገባውን ነገር የሚወስን በር ጠባቂ ነው። አንድ ነገር አስፈላጊ ተብሎ ካላለፈ አታጠነውም፣ አትለማመዱም፣ አትሳተፍበትም። ሬሌቫንስ ሪያላይዜሽን የአራቱም የማውቂያ መንገዶች በር ጠባቂ ነው እና ዋናው ነጥብ ይሄ ነው። ያንተን ትኩረት የሚፈልጉ ሲስተሞች፣ ሶሻል ሚዲያ፣ ዜና መጀመሪያ የሚያጠቁት ይሄንን ነው። መረጃ አቅርበው እባክህ አስፈላጊ እንደሆነ ወስን አይሉም። ቁንስ ሬሌቫንስ ሪያላይዜሽን ሲስተምን በቀጥታ ሀክ የሚያደርጉ ነገሮችን ይቀርጻሉ። ነገሩ ለህይወት ባይጠቅምህም እንኳ አስፈላጊ፣ አጣዳፊ እና ችላ የማይባል እንዲመስል ያደርጋሉ። በልዩ ሁኔታ የተቀረጸ የኖቲፊኬሽን ድምፅ ሴሊየንስ ዲቴክሽንህን ይቀሰቅሳል። ቀይ የቁጥር ምልክት ሬድ ባች ፕሪዲክሽን ኢረርህን እና ምን አመለጠኝ የሚል ስሜትን ይቀሰቅሳል። ስሜት ቀስቃሽ ርዕሶች፣ ፍርሃት፣ ቁጣ ወይም ሽልማት ያላቸው ቃላት ናል ታጊንግህን ያነሳሳሉ። እኚህ ያንተን ትኩረት ብቻ አይደለም የሚፈልጉት። አእምሮ ሳታውቅ አስፈላጊ ነው ብሎ ፈርጃቸው ነው የሚታገሉት። ይህንን ክሊክ ላደርገው ብለህ ከማሰብ በፊት አእምሮ አስፈላጊ ነው ብሎ ፈርጁታል። አሁን ያንን ውሳኔ ለመቀልበስ ትልቅ ጥረት ኤፈርት ይጠይቃል። ይህም አብዛኛው ሰው የማይችለው ነው። ይህንን እንዲያስቡት አራቱ የማወቂያ መንገዶች እንደ ህንፃ አራት ክፍሎች ናቸው። ነገር ግን ሬሌቫንስ ሪያላይዜሽን በሩ ነው። አንድ ነገር እንደ አስፈላጊ ካልታየ ወደ የትኛውም ክፍል አይገባም። ባታውቀው ያልፋል እና አንድ ነገር በውሸት ሬሌቫንስ ሪያላይዜሽንህን ጥሶ ከገባ ለህይወትህ ስለሚጠቅም ሳይሆን የስነ ልቦና ቁልፎችህን ስለነካ የማወቂያ ሲስተምን በማይጠቅም መረጃ ሊያጥለቀልቀው ይችላል። የመጀመሪያው ውጊያ በትኩረት ላይ አይደለም። አእምሮ ትኩረት ሊሰጠው የሚገባው ምንድን ነው ብሎ በሚወስንበት መንገድ ላይ ነው እና አብዛኛው ሰው ይህንን ውጊያ እያካሄደ መሆኑን እንኳን አያስተውልም። አሁን አወቃቀሩን ተረድተሃል። አራቱ የማወቂያ መንገዶች ጥበብ አራቱም ሲሰልፉ ይመጣል። ሬሌቫንስ ሪያላይዜሽን እንደ በር ጠባቂ አንተ ሳታውቅ አስፈላጊውን መርጣል። ግን አሁንም አንድ ጥልቅ ትልቅ
ቁራጭ ጎሏል። ለምንድነው ተመሳሳይ መረጃ የአንዱን ህይወት ሲቀይር ሌላውን ምንም የማይለው? ለምንድነው ሁለት ሰዎች ተመሳሳይ እውነታ ሰምተው ተመሳሳይ ቃላት፣ ተመሳሳይ ማስረጃ አንዱ ተለውጦ ሲሄድ ሌላው ግን እንደነበር የሚቀር? ልዩነቱ ብልህነት አይደለም፣ ፍላጎትምም አይደለም። ልዩነቱ ግራውንዲንግ፣ መሬት ማስያዝ ባል ነገር ነው። እና ብሊቭ አንዴ ግራውንዲንግ ምን እንደሆነ ካወቅ ሀሳቦች እንዴት ለአንተ እውነት እንደሚሆኑ፣ ሲስተሞች ይህንን እንዴት እንደሚጠቀሙበትና ራስን እንዴት እንደምጠብቅ ሙሉ ምስሉ ይገለጽልሃል። ደግሞ በክፍል 2 የምናየው ይሆናል። ይህ ግራውንዲንግ ፕሪንሲፕል ክፍል 1 ነው። በሚቀጥለው እንገናኝ።